በመካከለኛው ምስራቅ የተደቀነው የጦርነት ደመና እያንዣበበ ይመስላል። የትራምፕ ትዕዛዝና የኢራን ጽኑ አቋም በመካከለኛው ምስራቅ በቀጣይ ቀናት ሊከሰት የሚችለውን ክስተት የዓለምን የጂኦፖለቲካዊ መልክ ሙሉ በሙሉ ሊቀይር የሚችልበት ደረጃ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ እርምጃ እንዲወሰድ ትዕዛዝ መስጠታቸውን ተከትሎ ቀጠናው ወደ ከፋ ግጭት እያመራ መሆኑን የሚያሳዩ ምልክቶች እየታዩ ነው። ይህ ውሳኔም የመጣው ለሳምንታት ሲደረግ የነበረው ዲፕሎማሲያዊ ድርድር ፍሬ ሳያፈራ በቆየበትና የሁለቱ ሀገራት ፍጥጫ ከፍተኛ ደረጃ ላይ በደረሰበት ወቅት ነው። ፕሬዝዳንት ትራምፕ ከዚህ ቀደም ኢራን የአሜሪካን ቅድመ ሁኔታዎች ካልተቀበለች እርምጃ እንደሚወስዱ ሲያስጠነቅቁ መቆየታቸውም ይታወሳል። አሁን ግን ድርድሩ ተሳካም አልተሳካም የኢራንን አቅም መምታትና የአሜሪካን የበላይነት ማሳየት በሚል ጽኑ አቋም መያዛቸውን ተናግረዋል። ይህን ተከትሎ በዮርዳኖስና መሰል የሚገኘው የአሜሪካ የጦር ሰፈር በከፍተኛ ዝግጅት ላይ ይገኛል። እንደ ተንታኞች ዘገባ ከሆነ አሜሪካ እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከወረረችበት ጊዜ በኋላ ታይቶ በማይታወቅ ፍጥነት ግዙፍ የጦር አውሮፕላኖቿና የጦር መርከቦቿን በኢራን ዙሪያ ማስፈር ላይ ትገኛለች። ለዚህ ወታደራዊ ክምችትና ዋና ማዕከል የሆነችው ደግሞ ከእስራኤልና ከሶሪያ ጋር የምትዋሰነው ዮርዳኖስ መሆኗ ነው። እንደ ተንታኞች ዘገባ ከሆነ አሜሪካ እንደ አውሮፓውያን አቆጣጠር በ2003 ኢራቅን ከወረረችበት ጊዜ በኋላ ታይቶ በማይታወቅ ፍጥነት ግዙፍ የጦር አውሮፕላኖቿንና የጦር መርከቦቿን በኢራን ዙሪያ በማስፈር ላይ ትገኛለች። ለዚህ ወታደራዊ ክምችትና ዋና ማዕከል የሆነችው ደግሞ ከእስራኤልና ከሶሪያ ጋር የምትዋሰነው ዮርዳኖስ መሆኗ ነው። በዮርዳኖስ ምድር እጅግ ዘመናዊ የተባሉት የኤፍ-35 ተዋጊ ጀቶችና የታድ የሚሳኤል መከላከያ ስርዓቶች በብዛት ተከማችተዋል። ይህ ወታደራዊ ዝግጅት አሜሪካ በኢራን ላይ ለምታደርገው ማናቸውም የአየር ላይ ጥቃት ዮርዳኖስን እንደ ዋነኛ መነሻ ለመጠቀም ማቀዷን ያሳያል። ይህንን የአሜሪካና የኢራንን ግዙፍ ወታደራዊ ኃይል ፊት ለፊት የሚጋፈጡት ደግሞ የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኒ ናቸው። ሮይተርስን ጨምሮ ዓለም አቀፍ መገናኛ ብዙሃን እንደሚገልጹት ከሆነ ካሚኒ ላለፉት 3 አስርት ዓመታት አሜሪካና እስራኤልን በጽኑ በመቃወምና በመፈተን የሚታወቁ መንፈሳዊ መሪም ናቸው። ካሚኒ ስልጣን ከያዙበት ከ1989 ጀምሮ የኢራንን አብዮታዊ ዘብ ጠባቂ እንደ ብረት ክንድ በመጠቀም ሀገራቸውን በመካከለኛው ምስራቅ ተጽዕኖ ፈጣሪ እንድትሆንም አድርገዋታል። ለካሚኒ አሜሪካ ታላቋ ሰይጣን ስትሆን፣ እስራኤል ደግሞ ከቀጠናው መነቀል ያለባት ካንሰር ናት ይሏታል። ይህ አቋማቸው በቃላት ብቻ የተገደበም አልነበረም። ካሚኒ ኢራን ከአሜሪካ ጋር የምታደርገው ማናቸውን ድርድር ራስን እንደማጥፋት ይቆጥሩታል። ኢራን የውክልና ጦርነትን ስትራቴጂ በመክፈት ከራሷ ድንበር አርቃ በሌሎች ሀገራት ማለትም በሊባኖስ ሂዝቦላን፣ በጋዛ ሐማስን፣ በየመን ሁቲ አማጽያንን በገንዘብና በቴክኖሎጂ በመደገፍም ትታወቃለች። እነዚህ ቡድኖች የአሜሪካና የእስራኤልን የጥቅም ቀጠናዎች በማጥቃትና የሁለቱ ሀገራትን ከፍተኛ የሰውና የንብረት ኪሳራ እንዲደርስባቸው ሲያደርጉም ቆይተዋል። ይህ የካሚኒ ስትራቴጂ በአሜሪካና እስራኤል ጥርስ ውስጥ እንዲነከስባቸውም ተደርጓል። አያቶላ አልኻሜኒ የኒውክሌር ጦር መሳሪያ መስራት ብንፈልግ ኑሮ ማንም አይከለክለንም ነበር፣ ነገር ግን ሃይማኖታችን ስለማይፈቅድ አናደርገውም ይላሉ። ሆኖም ግን አሜሪካና ምዕራባውያን እንደ እስራኤል ያሉ ሀገራት ይህንን መግለጫ አይቀበሉትም። የኢራን የኒውክሌር ዝግጅት ለሰላማዊ አገልግሎት ሳይሆን ለማስፈራሪያነት የታለመ መሆኑን በጽኑ ያምናሉ። አሁን ላይ ዓለም በጭንቀት እየጠበቀች ያለችው የአሜሪካ ጦር በኢራን ላይ ጥቃት የሚጀምርበት ሰዓት ላይ ነው። አያቶላ አልኻሜኒ ግን የአሜሪካ ጦር በኢራን ባህር ውስጥ ሰምጦ ይቀራል ሲሉ ዝተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን አገዛዝ ለመቀየር ወይም ቢያንስ ወታደራዊ ክንፉን ለመስበር ቆርጠው የተነሱ ይመስላል። ይህ ጦርነት ከተቀሰቀሰ ውጤቱ በመካከለኛው ምስራቅ ብቻ የተገደበ አይሆንም። የነዳጅ ዋጋ መናር፣ የዓለም የንግድ መስመሮች መዘጋትና የቀጠናው ሀገራት ወደ ግጭት መግባታቸው አይቀሬ ነው።